ሰላም እንዴት ናችሁ? ዛሬ የምንሞክረው የታዋቂዋን የሆሊውድ እና የቦሊውድ አክተር ፕሪያንካ ቾፕራን የፌስ ማስክ ይሄን ፌስ ማስክ ወይም ፌስ ስክራብ ይሉታል ኤክስፎሊየት የምታረግበት ምንድነው ያለችው ከአያቷ ጀምሮ እናቷ እሷ በቤተሰብ ደረጃ ቁንጅናቸውን የሚጠብቁበት ሴክሬት ወይም ሚስጥር ብላ ነው የምታወራው ማለት ነው። ብዙ ሰዎች ደግሞ ከዛ እየወሰዱ እየሰሩ ኮምፔር ያደረጉ ትሬንድ ሆኖ ነበር የሆነ ሰዓት ላይና እስኪ ለኛ እስኪነስ በሚለው እስኪ ይሰራል ወይ የሚለውን ይዘንላችሁ መጣናል። በእኔም አስተያየት ለእናንተ ይዘንላችሁ መጣናልና እስኪ ዛሬ ምን ሞክረው እሱን ነው። አብራችሁ ቆዩ። ኦኬ የሚያስፈልጉን ኢንግሪዲየንቶች ቪዲዮ ጋር እንደምትጠቅሰው ከሆነ ዮገርት ትጠቅሳለች። ጾም ስለሆነኛ ያው አንጠቀምም። በኦት ሚልክ ያው እንግዲህ ኮንቴንቱን ባይተካው የዮገርትን ግን እኛ ዛሬ ልንጠቀም የፈለግነው ኦት ሚልክ ነው። ምክንያቱም ጾም ነው ለኛ። ጾም ላልሆነ ሰው ግን ምንድነው የምታረገው? ዮገርት ነው የምትጠቀመው። ምናልባት ዛሬ ይሄንን ሰርተን አይተነው ጥሩ የሚሆን ከሆነ ለሚቀጥለው ቪዲዮ በዮገርት ተክተን ይዘንላችሁን ቀርብና ሲገደፍ ደግሞ በዮገርት እንሞክረዋለን ብለናል። ግን ምንድነው በኦት ሚልክ አድርገን እናየዋለን። ያንን እስኪ ለጾም ለናንተስ በጾም በሆነ ሰዓት ሰው የሚሞክረው ካለ በኦት ሚልክ መሞከር ይችላል ማለት ነው። ስለዚህ ሌላው ምንድነው የሚያስፈልገን? ሳንደልውድ ፓውደር ያስፈልገናል፣ ተርመሪክ ያስፈልገናል እና ግራም ፍላወር ወይም ቤሰን እያሉ የሚጠሩት እነሱ በጣም ብዙ የህንድ ፌስ ማስክ የሚሰሩ ቪዲዮዎች ላይ አይተናል። ቤሰን ወይም ደግሞ ግራም ፍላወር እያሉ ይጠሩታል። ይሄው ግራም ፍላወር አለን እዚህ ጋር። ተርመሪክ ትንሽዬ ነው ያለችው፣ ምክንያቱም እንትን ስለሚል ከለሩን ስለሚቀይረው በጣም ያበጭጫታለች። ብዙ ሲሆን ይብቃል። ከሳንደልውዱም እንደዚሁ በትንሹ ሳታበዙ እንዳያችሁት ሳንደልውድ ተጠቅመናል። ይሄ አንደኛው ጥቅሙ ምንድነው? አንቲ ኢንፍላማቶሪ ነው። ቡግር ላለበት ቆዳችሁ ደግሞ እንደ ደርቆ እንደመነሳት አይነት ለሚሰነጣጠቃ ለእንደሱ አይነት በጣም ትልቅ መፍትሄ ነው ይሄ ይላሉ። ሌላ ግራም ፍላወር ብለናል። ግራም ፍላወር ምንድነው? በኢትዮጵያ ያላላችሁ ሰዎች የሽምብራ ዱቄት ማለት ነው። የሽምብራ ዱቄት ምንድነው? አንክላግ ያደርጋል ፖሮቹን እና ደግሞ ኢዚ የሆነ ኤክስፎሊየት ለማድረግ በጣም ቀላል ነው። ስሙዝ ነው። ከሌላው በተሻለ ኤክስፎሊየት ለማድረግ ኢዚ ነው ይላሉና ሱዝ ያደርጋል፣ ደግሞ ኮምፎርትን ይሰጣል እና ምንድነው ብራይት እና ተመሳሳይ የሆነ ስኪን ቶን እንዲኖረን ደግሞ ይረዳል ይላሉ። ስለዚህ እነዚህ ኮምቢኔሽኖች ዝም ብሎ በልምድም ቢሆን ቤተሰቦቿ የሚጠቀሙት እኛ ደግሞ ከጀርባ ምን ስላላቸው ነው የሚረዳው። ብዙ ሪቪው ብዙ የሚወጡ ሰዎች ይሰራል ምናምን ስለሚሉ ምንድነው ከጀርባው ያለውስ ምንድነው ምኑ ነው እየረዳው ያለው የሚለው ነበር ገብተን ያየነው። አንደኛው ያው የሽምብራ ዱቄቱ ነው። የሽምብራ ዱቄቱ ብራይት የማረግና ተመሳሳይ የሆነ ስኪን ቶን እንዲኖረው ያደርጋል ስኪናችንን ማለት ነው፣ ብራይት ስለሚያደርገው አንድ ላይ። ሌላኛው የሽምብራ ዱቄትን ተመራጭ ያደረጉበት ምክንያት ምንድነው? ኦይል አብዞርፕሽኑ ሃይ ነው። ኦይሊ ስኪን ያላችሁ ያልን ባለፈውም ስንናገር ነበር። ኦይሊ ስኪን ላለው ሰው አብዞርብ ያደርገዋል ኦይሉን። እና ይሄንን ቢያንስ በሳምንት ሁለቴ እንኳን ኦይሊ የሆነ ስኪን ያላችሁ ሰዎች ይሄንን ተጠቀሙ እንላለን። ምክንያቱም ዮገርቱን እኛ አውጥተነዋል። እሷም ትላለች የሆነ ኦይሊ የሆነ ስኪን ያላችሁ ሰዎች ፋት የሌለው ዮገርት ተጠቀሙ ትላለች ቪዲዮዋ ላይ። ግን በዝም ብሎ በስኪም ሚልክ ብቻ ብትጠቀሙ ያም የተሻለ ይሆናል የሚሉን
ሌላው ምንድነው የፒኤች ባላንሱን ደግሞ ይጠብቃል ይላሉ። ቆዳችን እንግዲህ አሲዲቲ ያለው ያንን የአሲዲቲ መጠን ፒኤች ባላንሱን ሜንቴን እንዲያደርግ ያደርጋል ይላሉ። በጣም ብዙ ጥቅም ነው ያለው። ሌላው ጥቅሙ ምንድነው የሳንደልውድ አንቲ ማይክሮቢያል ነው። ችግር የሚያመጡ ባክቴሪያዎችን ይከላከልልናል። ሶዳዝ እንትንም ተርመሪክም ስለዚህ ዳብላፕ ነው የሚያደርገው ማለት ነው ይሄንን። ለቡግር መከላከያ በጣም ጥሩ አንቲ ኢንፍላማቶሪ ነው ይላል። ይሄንንም ተርመሪክንም ከዛ በላይ ደግሞ አንታይ ባክቴሪያል ነው ይላልና ቆዳችን ላይ ያለ በባክቴሪያ ኮዝ የሚመጣ ብግርን ይከላከላል ማለት ነው። ወደ ኋላ ተመልሰን ከተጠቀመቻቸው ኢንግሪዲየንቶች የእውነት ቤዝ አለው ወይ የሚለው እንግዲህ በጽናት የተደገፉ ቤዝ ያላቸው ነገሮች ናቸው። ምንም እነሱ በባህላቸው እየተጠቀሙት ቢመጡ የእውነት ቤዝ ያለው ነገር ነው። ለዛ ነው እኛም እስኪ ከቤዙ ተነስተን እንሞክረውና ያለውን ደሞኛ የእውነት ለኛ ሰርቷል ወይ የሚለው ለናንተ በትክክል እንነግራችኋለን። እሺ ቀጥለን ወደ ሙከራው እንገባለን። ፊታችን ላይ እንቀባውና እስኪደርቅ እንጠብቃለን። ከዛ በኋላ ደግሞ እንለቃለቅና እናሳያችኋለን። ያው ያለውንም ፊሊንጉንም የኛን አስተያየትም ደግሞ መጨረሻ ላይ እንገልጻለን ማለት ነው። ደርቋል በጣም እንዳይሰነጣጠቀ በጣም ተጠንቅቄ ነበር። አሁን ምንድነው የምናረገው? እዚህ ያደረገን ኤክስፎሊየት ነው የምናረገው። ጋድ አንዳንድ ቦታ ላይ በደንብ አልደረቀም። በደንብ የደረቀውን ፓርት ይረዳዋል። ታዲያ ያደረቀው ፓርት እኮ እንትን ነው የሚሸት ሽሮ ከሙከራ በኋላ እንግዲህ ይሄንን ነው ምን መስለው እንዴት ነው? ጥሩ ነው አይደል? እኔ በሳሙና ስታጠብ በጣም ድርቅ የሚለው ቆዳዬ ይሄ ማስኩ አያደርቀው። ስለዚህ ማስክ እየተጠቀምሽ አሪፍ ነው ማስኩ። እኔ ተመችቶኛል። እውነት ነው ይሰራል። እውነት ይሰራል ነው። በጣም ነው ብንጠቀመው ደግሞ ሞር ኢፌክት ይኖራል ያስባለሁ። አሪፍ ነው፣ በጣም አሪፍ ነው። እንግዲህ ይሄንን እንጠቀማለን ደጋግመን ከምንጠቀማቸው ሙከራዎች መሃል አንዱ ነው። አግኝተናል። በውሃ ብቻ ነው ታጥበን የመጣ ነው። ሌላ ምንም ነገር የለውም። ውሃ ብቻ ታጥበን የተቀባነው ነገርም የለም። ይሄን ነው የሚመስለው በቃ ኢፌክቱ። ያምራል። ሞክሩት። ጥሩ ነው፣ ሞክሩት። ፊታችሁ ቀላልም ስለሆነ አሪፍ ነው። ሪኮመንድ እናደርጋለን። እንግዲህ በቤታችሁ ሞክራችሁ ደግሞ አስተያየት መስጫ ባክስ ውስጥ አስቀምጡልን። እንግዲህ እንዳያችሁት ቆዳችን አምሮበታል፣ በጣም አምሮበታል። ከራይሱና ከዚህ ብታወዳድሪው ግን የራይሱ ማስክ እንትን ይለሰልሳል። ቆዳሽ ያረጋል። ይሄኛው ስላሴ አላየው ግን ያው ኤክስፎሊየት ለማድረግ ግን በጣም ይሄኛው ኤክስፎሊየት ያረጋል። ስለዚህ እኛ ሁለቱም ተመችቶናል። እንግዲህ በቤታችሁ በቅርብ ያገኛችሁት
የምታዩትን ደግሞ እናንተ ሞክራችሁ አስተያየታችሁን ጻፉልን። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቻናላችን ስለምታበረታቱን በጣም እናመሰግናለን። በሚቀጥለው ቪዲዮ እስክንገናኝ በሌላ ሙከራ ቻው።